أهلا وسهلا بكم مشاهدينا الكرام. السلام عليكم ورحمة الله وبركاته. معكم أستاذ أحمد ቃላችን መሰረት ይህንን በጣም አጠር መጠን ያለ ኪታብ ደርስ ክፍል አንዱን በዛሬው ፕሮግራማችን ይዘንላችሁ እንቀርባለን። በተለይ ቁርአንን በደንብ በተጅዊድ አሳምሮ መቅራት ለሚፈልግ ከተጅዊድ ጋር በተያያዘ የመጀመሪያችሁ ለሆናችሁ አካላት በጣም ጠቃሚ ትምህርት ነው። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እንደዚሁም ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ትምህርቱ እንሄዳለን። አብራችሁን ቆዩ። እንግዲህ በዛሬው ክፍል በዋናነት ኪታቡ ያው ሙኽተሰር ነው ብያችኋለሁ። በጣም አጭር ነው። ነገር ግን በአራት ወይም በአምስት ክፍል ይዤላችሁ እቀርባለሁኝ። ኪታቡንም እንደዚሁ በምትፈልጉ ካላችሁ ቴሌግራም ላይ ወይም ደግሞ ዋትስአፕ ላይ ፒዲኤፉን መላክ ስለሚቻል ስልካችሁን ምናልባት ኮሜንትም ላይ እየጻፋችሁ በዛ መሰረት በስልካችሁ ኪታቡ የሚደርሳችሁ ይሆናል። ስለዚህ ይህንንም ትምህርት ስትከታተሉ ኪታቡን ገልጣችሁም ሶፍት ኮፒው ማለት ነው መከታተል ትችላላችሁ ማለት ነው ኢንሻአላህ። ወደ ሙአሊፉ እንሂድና ስለ ሙአሊፉ አንዳንድ ነገር ላንሳ። እንግዲህ የኪታቡ ስያሜ አህካም ተጅዊድ አልቁርአን አልከሪም፣ የቁርአን አልከሪም ወይም ደግሞ የተከበረው አላህ ሱብሓነሁ ወተዓላ ቁርአን የተጅዊድ ህግጋቶች ሊል ሙብተዲኢን ለጀማሪዎች ነው የሚለው። ጸሐፊው ወይም ደግሞ ሙአሊፉ ኸልዱን ረባቢዐህ ነው የሚባለው። ያው እንደማንኛውም ኪታብ እንግዲህ መግቢያ አስቀምጧል። እዚህ ላይ ያው ፎከስ ብዙም አናደርግም። ተቅዲም አለው። አላህ ሱብሓነሁ ወተዓላን ይህንን ኪታብ ለማዘጋጀት አቅሙን ስለሰጠው ያመሰግናል። እንደዚሁም የተለያዩ የተጅዊድ ኪታቦች መኖራቸውን ያስቀምጣል። ነገር ግን ለጀማሪዎች በጣም ቀላል እንዲሆን በማሰብ በተለይ ቁርአን ላይ የተደጋገሙትን ومع كثرة كتب التجويد وتعليم تلاوة القرآن الكريم إلا أني اختصرت ما رأيته مناسبا للتدريس للمبتدئين ለጀማሪዎች እንግዲህ በጣም ቀለል እንዲል አሳጥሬ ነው ያዘጋጀሁት ይላል። እንግዲህ በዚህ ባዘጋጀው ኪታብ ላይ በዋናነት ያካተታቸውን ክፍሎች ሲናገር አህካም ኑን ሳኪና ወተንዊን፣ የኑን ሳኪን ወይም ደግሞ የተንዊን ህጎችን፣ ወአህካም አልሚም ሳኪና የሚም ሳኪን ህጎችና አህካም አልሙዱድ የመድ ህጎችን ነው ያስቀመጠው። እነዚህ በጣም ወሳኝ ስለሆኑ ነው ለጀማሪዎች። ሌሎችም የተለያዩ ህጎች አሉ ከላም ጋር የተያዘ ከራእ ጋር የተያዘ ሌሎችም ህጎች አሉ። ግን በጣም ወሳኞቹ እነዚህ ስለሆኑ እነዚህን አስቀምጫለሁ ይላል። አላህ ሱብሓነሁ ወተዓላ ተውፊቅና ሰዳዱን ይስጠኝ በማለት ይዘጋዋል። ቀጥታ ወደ አህካም አኑን ሳኪና ወተንዊን እንሄዳለን። እንግዲህ ኪታቡን እያያችሁ ከሆነ ገጽ 8 ላይ አህካም አኑን አሳኪነቲ ወተንዊን ይላል። እንግዲህ ምንድነው ይሄ? አህካም ህግ ማለት ነው። አኑን አሳኪና ኑን ሳኪና ይህንን አስቀምጥላችኋለሁ። ኑን ሳኪን የሆነችው ማለት ነው። ተንዊን ደግሞ ሲባል ፈትሐተይን፣ ከስረተይን እና ضመተይን ናቸው። ስለዚህ የዚህ ህግ ምን ይመስላል? መጀመሪያ እንግዲህ ሙአሊፉ አኑን ሳኪና ምንድነች የሚለውን ነው የሚያስቀምጠው። አኑን ሳኪና هي ኑን አልኻሊያ ሚን አልሐረካ። ኑን ናት፣ ነጥብ አላት። ኑን ነጥብ ምንም ሐረካ የላትም። ምንም ሐረካ የላትም። ኑን ነጥብ የሱኩን ምልክትም አለች፣ ግን ሐረካ የላትም። አልተሐረከችም። ما عندها فتحة وما عندها كسرة وما عندها ضمة ማለት ነው። ሐረካዎች ሶስት ስለሆኑ التنوين ሲባል ደግሞ هو نون ساكنة ኑን ናት፣ ሳኪን ናት፣ ግን زائدة لغير توكيد تلحق آخر الاسم لفظا وتفارقه خطا ووقفا
እንግዲህ ተንዊን ሲባል ፈትሐተይን አለ፣ ከስረተይን አለ፣ ዶመተይን አለ። እነዚህ በምንድን ነው የሚገለጹት? ሳኪን ናት፣ ግን ዛኢዶች ናቸው። ሊገይሪ ተውኪዲ ተልሐቁ አኺረል እስሚ የስሙ መጨረሻ ላይ ነው የምትመጣው። ማለት የሆነ ስም ቃል አለ መጨረሻው ላይ ምን ሆና ትመጣለች? ወይ ፈትሐተይን ወይ ዶመተይን በኸጥ ማለት ነው በጽሁፍ ደረጃ። እና ለፍዝ ደግሞ ስንቀራው ን የሚል ድምፅ ይሰጠናል። ለምሳሌ ባ ላይ ፈትሐተይን ቢኖር መጨረሻው ፊደል በን ይሆናል። በን ስንል ን ሚል የመጨረሻ ድምፅ አለ ለፍዝ። በጽሁፍም ያው ሁለቱ ጭረቶች አሉ። በሌሎችም እንደዚሁ ተመሳሳይ ነው። ስለዚህ መጨረሻው የስም ላይ ምን ኢልሐቅ ይደረግበታል? በጽሁፍም እንደዚሁ በድምፅ የሚያመላክቱ ሐረካዎች ይቀመጡበታል ነው። እሺ አልፈርቁ በይነ ኑን ሳኪነቲ ወተንዊን እንግዲህ ምንድነው ልዩነቱ? አልፈርቅ በይነ ኑን ሳኪና ወተንዊን በኑን ሳኪን እና በተንዊን መካከል ያለው ልዩነት ምንድነው? ይሄ በጣም ግልጽ መሆን አለበት። አንደኛ አኑን ሳኪነቱ ተቃኡ ፊ ወሰጥ الكلمة وآخرها እንግዲህ ኑን ሳኪና ቅድም ያልናት ኑን ነጥብ ሱኩን ምልክቷ ማለት ነው። አንዳንዴም ያው ነጥብ ብቻ ትሆናለች። እሱንም እዚህ ጋር ያመጣዋል። አኑን ሳኪነቱ ተቃኡ ፊ ወሰጥ በቃል ውስጥ በመሃል ትመጣለች፣ እንደዚሁም በመጨረሻው ፊደል ላይ ትመጣለች። አመ ተንዊኑ ላ የቃኡ ኢላ ፊ አኺር الأسماء ቅድም እንዳልነው ላ የቃኡ አይቀመጥም ኢላ ፊ አኺር الأسماء በስሙ መጨረሻ ቢሆን እንጂ። ሁለተኛ النون الساكنة نون الساكنة تقع في الأسماء ስሞች ላይ ትመጣለች ኑን الساكنة። እንደዚሁም تقع في الأفعال والأفعال በፊዕሎች ላይ ትመጣለች። والحروف ያው እንግዲህ አረብኛ ቋንቋ ሶስት መሰረታዊ ነገሮች አሉት። ወይም አንድ ቃል ከሶስት ነገሮች አይወጣም። ወይ ስም ነው ስለ መጠሪያ፣ ወይ ፊዕል ነው ስለ ድርጊት፣ ወይ ደግሞ ሐርፍ ነው አያያዥ ቃላቶች ናቸው። ስለዚህ በእነዚህ በሁሉም ትመጣለች ነው። አመ ተንዊን ላ የቃዑ ኢላ ፊል አስማ ተንዊን ግን እነዚህ ፈትሐተይን፣ ደመተይን፣ ከስረተይን ግን የሚመጡት በስሞች ላይ ብቻ ነው። ስለዚህ ፊዕል ላይ አይመጣም፣ ወከዛሊክ ሑሩፎች ላይ አይመጣም ማለት ነው። ይህንን ያዙልኝ። አኑኑ ሳኪነቱ ሶስተኛው ተስቡቱ ፊል ወስሊ ወልወቅፊ ወስልም ስናረግ ከሊማቶችን ማለት ነው ቃላቶች፣ እንደዚሁም ወቅፍም ስናረግ ስናቆምም አለች ማለት ነው። ተስቡቱ ማለት ትጸናለች ነው። አመ ተንዊኑ ላ የስቡቱ ኢላ ፊል ወስል ተንዊን ግን የሚጸናው ወስል ስናረግ ብቻ ነው ማለት ነው። ወስል ስናረግ ይህንን ምናልባት ወደ ኋላም በቁርአን አያዎች ውስጥ በምሳሌ እናየዋለን። አራተኛው አኑነ ሳኪነቱ ተስቡቱ ፊል ኸጥ ወለፍዚ ኑነ ሳኪና በሁለት ነገር ላይ ትጸናለች። ፊል ኸጥ በጽሁፍ ማለት ነው፣ ወለፍዝ በድምፅ። አመ ተንዊኑ ፈላ የስቡቱ ኢላ ፊል ለፍዝ ተንዊን ግን የምትጸናው በምን ነው? በለፍዝ። ለምሳሌ ፈትሐተይኑ፣ ከስረተይኑ፣ ዶመተይኑ ምንም ማለት አይደለም፣ ግን በድምፅ ን፣ በን፣ ተን፣ ተን ስንል በድምፅ ነው። ን መኖሩን የምናውቀው በዛ ነው፣ መጽናቱን የምናውቀው ማለት መኖሯን የምናውቀው። አምስተኛው አኑኑ ሳኪነቱ ተኩኑ አስልያ ኑነ ሳኪን አስልያ ትሆናለች። ያ ማለት የቃሉ ስርወ ቃሉ መሰረት ትሆናለች። መተለን እዚሁ ኪታቡ ላይ እንደተቀመጠላችሁ አንሃሩን አንሃሩን ስንል አንሃር ሀ አሊፍ መዳ አለ እዛ ላይ። ስለዚህ ኑን እዚህ ጋር አን የሚለው ኑን አስልያ ናት ነው። ነህር ስንል እናገኛታለን። አንሃራውን ጀምዕ ነህር ስንል ያው ነህር ማለት ወንዝ ነው። ነህር ስንል ኑን መኖሯና ስለዚህ አንሃር ጀምዕ ሲሆን ኑን ሳኪን ሆና የመጣችው ነው። ወዛኢዳ ልክ እንደ መተለን ሙንቃዒር 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 ስንል እዚህ ጋር ኑኗ ዛኢዳ ነች፣ ተጨማሪ ነች ነው። አመ ተንዊን ፈህወ ኑኑን ተንዊን ግን ምንድነው? ኑን ነው፣ ዛኢድ ነው፣ ተጨማሪ ነው። አላ ቡንየት ልከሊማ ዳኢመን እንደ
ቃላቶች አመሰራረት ነው። ስለዚህ ለምሳሌ የሆነ ከሊማ ይኖራል አበደን ብል ለምሳሌ አበደን መጨረሻ ላይ አሊፍ አለች ፈትሐተይን አለ አበደን። ስለዚህ ሊቀያየር ይችላል ማለት ነው እንደ ቃላቶቹ በመጨረሻም ላይ ነው የሚመጣው። ስለዚህ ተጨማሪ ኑን ነው፣ ይሄም ተጨማሪ ኑን ነው። ግን እንደዛኛው አስልያ ዛኢዳ ብለን ስለማንከፋፍለው ዛኢዳ ብቻ ነው የሚሆነው ነው። እሺ ከዚህ ቀጥሎ ያለው እንግዲህ ዋናው ነገር ጥጎች አሉ። الإظهار ግልጽ ማድረግ ነው። ظهر الفساد إلى القرآن ላይ ግልጽ ሆነ። الإظهار ظاهرة በግልጽ الإظهار ማለት ግልጽ መሆን ማለት ነው። الإظهار ምንድን ነው በሉጋ ደረጃ ሊተራል ሚኒንጉ البيان ማለት ነው፣ መገለጽ ግልጽ መሆን። اصطلاحا ይሄ ነው ዋነኛው ነገር ከተጅዊድ ጋር የሚያያዘው። اصطلاحا ይሄ እንደ ባለሙያዎች እንደ ተጅዊድ ስኮላሮች ታሪፍ ማለት ነው። اصطلاحا اخراج ማውጣት ኩል ሐርፊን ሁሉም ሐርፎች ሚን መኽረጅህ ከመውጫ ቦታቸው ሚን ገይሪ ጉነቲን ጉና ሳይሆን መውጣት ማለት ነው። ጉና ማለት በአፍንጫ የሚወጣ ሆሹም የሚወጣ ድምጽ ማለት ነው የሚል ድምጽ። ስለዚህ ከሱ ባልሆነ መንገድ ዛሂረተን በግልጽ መውጣት ማለት ነው ድምጹ። ወላ ወቅፊን ያለማቆም፣ ወላ ሰክቲን ያው ተመሳሳይ ነው፣ ወላ ተሽዲድን ያለማጥበቅ ፊል ሐርፊ አልሙዝሀር በሚወጣው ሐርፍ አክቹዋሊ ኑን ነው ዞሮ ዞሮ ስለ አሕካመ ኑን ሳኪና ወተንዊን ያየን ስለሆነ በግልጽ ን የሚለው ነገር በግልጽ መውጣት። እንግዲህ ሁናከ ሑሩፍ አልኢዝሃር የሚባሉ አሉ። እንደዚህ ን ብለን እንድናወጣ የሚያስችሉን የኢዝሃር ፊደሎች የሚባሉ አሉ። እነዚህም በቁጥር ማወቅ እና ምን እንደሆኑ ማወቅ ወሳኝ ነው። አክቹዋሊ በምን እናውቃቸዋለን? የጉሮሮ ከጉሮሮ የሚወጡ መኽረጃቸው ወይም ደግሞ በነገራችን ላይ ከዚህ በፊት ስለ መኻሪጀል ሑሩፍ የሰራሁት ቪዲዮ አለ። ቪዲዮዎች ላይ ገብታችሁ ቼክ ማድረግ ትችላላችሁ። መኻሪጀል ሑሩፍ የሚባል ራሱን የቻለ ትምህርት አለ ከተጅዊድ በፊት አክቹዋሊ የሚሰጥ ማለት ከየት ከየት ሁሉም ፊደላት እንደሚወጡ። ስለዚህ የኢዝሃር ፊደሎች 6 ናቸው። ሑሩፍ ይሄ አ ወይም ደግሞ ሐምዝ፣ ዓይን፣ ሐ፣ ገይን፣ ኸ። ስለዚህ ዓይን፣ ገይን፣ ሐ፣ ኸ እና አሃ እነዚህን ፊደሎች ማወቅ ያስፈልጋል። ስለዚህ እነዚህ ፊደሎች ወቀድ ጀመዐሃ ባዕዱሁም ፊ አዋኢሊል ከሊማት አንዳንዶቹ ሙአሊፎች በዚህ ስንኝ አስቀምጠዋቸዋል፣ ሰብሰብ አድርገው አስቀምጠዋቸዋል። አኺ ሃከ ዒልመን ሓዘሁ ገይሪ ኻሲር። ዞሮ ዞሮ ከዚህ የምንወስደው ምንድነው? አኺ ሃከ አኺ ሲል ኸ አለ፣ ሃከ ሲል ሃ አለ፣ ዒልመን ሲል ዓይን አለ፣ ሓዘሁ ሲል ሐ አለ፣ ገይሪ ሲል ገይን አለ፣ ኻሲር ሲል ኸ አለ። ስለዚህ እነዚህ ፊደሎች ናቸው። እነዚህ ፊደሎች ሲመጡ ኑን ኢዝሃር ትሆናለች ነው። እንግዲህ ሰበበል ኢዝሃር ምንድን ነው? ምክንያቱ ግልጽ እንዳደርግ ቡዕዱ መኽረጅ ኑኒ የኑን መውጫ ቦታ መራቅ ነው። አን መኽረጅ ሃዚሂል አሕሩፍ የኑን መውጫ ከነዚህ ፊደሎች መውጫ መራቁ ነው ግልጽ እንድናወጣው የሚያደርገን ብሎ ያስቀምጣል ሙአሊፉ። እንግዲህ ምሳሌዎችና አምሲላዎችን ምሳሌዎችን እናያለን። አልሐርፍ አሁን የጠቀስናቸው 6ቱ ፊደሎች አሉ ሑሩፈል ኢዝሃር። እንግዲህ ከተንዊን ጋር ሲሆን ፊ ከሊመተይን በሁለት ከሊማዎች መካከል፣ እንደዚሁም ፊ ከሊመቲን ዋሂዳ በአንድ ቃል ላይ ሲሆን እንዴት እንደምንቀራው ይሄንን ምሳሌ በደንብ እያየን እንሄዳለን ማለት ነው። ለምሳሌ በሐምዝ መዐ ተንዊን ሲሆን ከተንዊን ጋር ሲሆን ኩሉን አመነ ኩሉን አመነ ብለን ነው የምንቀራው ማለት ነው። ኩሉን አመነ ኩሉን ከضመተይን ኑን ተንዊን በኋላ ምን አለ ማለት ነው? ሐምዛ መጥቷል።
ስለዚህ በሐምዛ ምክንያት ምናል ኢዝሃር እናደርገዋለን ማለት ቁርአን ላይ بعد أعوذ بالله من الشيطان الرجيم كل آمن بالله وملائكته وكتبه ورسله بلوه إلى القرآن ما لنا بزين ملكو إلى الآية هي تنوين لاينو كل ضمتين تنوين في كلمتين لا يدقمو كتابهم لا يمدم تاوت ولت كلمة وشنا حرف على فعل على ስለዚህ ይሄንን አሁን ሲያስቀምጥ ኑን ሳኪን አለች ተንዊን አይደለችም في كلمتين من أمرهم ብለን እንቀራው إخفاء እናደርግም إزهار من أمرهم نمنለው في كلمة واحدة عند كلمة ላይ ሲሆን ደግሞ ቁርአን ላይ እንደመጣው ينأون عنه ብሎም ይቀጥላል ينأون ስለዚህ ينأون በሐምዝ ምክንያት በደንብ ለፍዝ አድርገናት ምትለውን ኢሳራ አድርገናት እንቀራለን ማለት ነው ሀ ላይ እንደዚሁ قوم هاد ብለን ነው የምንቀራው ሚን በሁለት ከሊማዎች መካከል ሲሆን ለምሳሌ ኑን ሳኪናት من هاد እንደዚሁም በከሊማዎች መካከል ሚንና ሁም አንድ ላይ ስለሆኑ ማለት ነው ሐርፎቹ منهم عين ሲሆን سميع عليم تنوين ማለት ነው من عمل الشيطان ሚልም ይቀጥላል ቁርአን ላይ በተለይ ስለ ቁማር ሲገልጽ ማለት ነው من عملي نون ساكن ነች ኢዝሃር ተደርጋል ሱረቱ الفاتحة ላይ ደግሞ أنعمت نون ኢዝሃር ተደርጋለች ሐ ላይ حكيم حميد حكيم ኢዝሃር እናደርጋለን እንደዚሁም በሁለት ቃላት መካከል ሲሆን فمن ስለሆነች ማለት فمن حج እንደዚሁም በከሊማዎች መካከል ሲሆን تنحتون ኢዝሃር እናደርጋለን በሐ ምክንያት غين ላይ ስናይ ለምሳሌ በተንዊን قولا غير እንደዚሁም በሁለት ቃላት መካከል ሲሆን من غل እንደዚሁም በአንድ ቃል ላይ ሲሆን አፍዋን فسينغضون ሐ ላይ ስናይ حكيم خبير በኻ ምክንያት حكيم خبير በሁለት ቃላት መካከል من خير እንደዚሁም ሱረቱል ማኢዳ ላይ ወልሙንኸኒቀቱ በአንድ ቃል ላይ ሲሆን ወልሙን እንላለን ከዛ ኻ ነው አይመጣው ወልሙንኸኒቀቱ ስለዚህ በዚህ መልኩ ለሁሉም ምሳሌ አመጣል በተንዊን በኑን ሳኪን በከሊማ ሁለት ከሊማዎች መካከል ስትሆን ኑን ሳኪን እንደዚሁም በአንድ ከሊማ ስትሆን በዚህ አይነት መልኩ ሙአሊፉ ያመጣል ማለት ነው እሺ አሁን የምናየው علامة الإظهار في ضبط المصحف بمصحف أو بدنب تطبيق لما أدركنا علامة الإظهار يا إظهار ملكتوش انديت انتن النادرك إثبات السكون فوق نون الساكنة سكون إثبات هنا لج فوق النون الساكنة يا نون الساكنة لج كالسوا بلاي يا سكون ملكتوات متعلش وعلامة السكون في المصحف بمصحف ويمدمو بالقرآن يا سكون عملاكاتشوا تقواميوا تكتب على شكل رأس خاء لك
የኻእ ረእስ የኻእ ራእሱ ወይም ደግሞ አናቱ ልክ እንደዛ ሆና ትጻፋለች ነው። ሰጊረቲን በጣም ትንሽ ሆና انظر الأمثلة السابقة في الجدول ልክ ሰንጠረዡ ላይ እንዳለው እሱን ማየት ትችላላችሁ ነው። ለምሳሌ ሚን ሲል አምሪሂም ያለው ላይ እንደዚሁም ሚን በተለይ በከሊመተይን መካከል ያለውን ተንዊንን ትታችሁ ማለት ነው። ፈመን ሓጀ ሚን ግልን ሚን ኸይሪን ሚን ሃድ። ثانيا الإدغام ሁለተኛው ደግሞ የኑን ሳኪና ወተንዊን ህግ አልኢድጋም ተብሎ ይጠራል ነው። አልኢድጋም ኢድጋምን በቀጣይ በሁለተኛው ኤፒሶድ ወይም ደግሞ በሁለተኛው ክፍል ይዤላችሁ ምቀርብ ይሆናል። ከትምህርቱ እየተጠቀማችሁ እንደሆነ ይሰማኛል። የተለያዩ ሀሳቦች፣ ጥያቄዎች እንደዚሁም ምክሮች ካላችሁ በኮሜንት ቦክስ ላይ ጻፉልን። በቀጣይ ደርስ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ።